አያችሁት እንዴት እንደሆነ ዋው 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 ኢዝ ግሬት ይህ ፓርክ ኦፍ ዩኔስኮ ያካተተ ኢትዮጵያ ነው ያለችው ብሎ የሚል ጽሑፍ ያለበት የሚያምር መስመር መለከቱት እንግዲህ ራይል አደባባይ ተብሎ ይጠራል። በስሙ ደግሞ ራይል አደባባይ ላይ ተገኝተን ነው የቀረጽን ያለ ነው። Diego.
የአዲስ አበባ ትልቁ ውበት እኮ ቦሌ ነው ይባላል። የትም ነገር ቦሌ በጣም የሚገርም ውበት ነው ያለው። እንደ ኢንተርናሽናል ታዋቂ አካባቢ ስለሆነ በጣም ማማርም ያለበት አካባቢ ነው። በርግጥ በፊት እኮ የኮሪደር ሳይሰራ ብዙም አያምርም ነበረ። ምንድነው ሰው በጣም ጊዜ ሲሆን ሰውየውም ይወስነዋል። ፈቃደኛ ያለ መሆን አለበት። እንግዲህ ከአትላስ ብለን የምናገኘው ከቦሌ ወደ አትላስ ከዛ ከአትላስ ወደ ካዛንቺስ የምናገኘው ግሩም የሆነ ወንዝ ነው ማለት ነው። በኮሪዶር የተሰራ ያለ ወንዝ ነው ማለት ነው። እንደምታዩት በጣም የሚያምር ፈስሽ ያለበት የሚያምር ነው። በጣም ደስ የሚል ሆን ያለው የሚመለከት በጣም የሚገርም ያለው ደስ የሚል አካባቢ ነው። ያው የወንዝ ዳር ልማት በአዲስ አበባ ከተማ አስተዳደር ማለት ነው። አሁን ላይ አሪፍ እየተሰራ ያለ ልክ እንደ ቀበና ማለት ነው። ወይም እንደዚህ የሚያምር እይታ ተሰርቶለት እንደዚህ በሚያምር ሁኔታ ዙሪያው በጣም የሚያምሩ ህፃኖች ናቸው። ሰማይ ተከስቶ እዚህ ደግሞ ጣና ወይም አባይ እንዳይመስላችሁ መሀል አዲስ አበባ ላይ ያለ ነው። ትመለከቱት እንግዲህ ወደዚህ ካዛንቺስ ነው። ወደ ካዛንቺስ ወደ ስነት እዚህ ደግሞ የሲግናል ወይም ደግሞ ወደ ቦሌ መንገድ ማለት ነው። ታዩት እዚህ አቅጣጫ ያለው መልካም ጊዜ እንግዲህ በቃ ተው ምን ጨምሮ 50 ሺህ ሄድ እንትኑ እርፉን ኡራኤል እዚህ ካዛንቺስ ኡራኤል ያረለ እዚህ ኮሜንት ላይ ይገባና ስምን ቀይር ነው አለ የሚለው ያ ልጅ ኪዳነ ቃል ነው እሱ ኪዳነ ቃል ነው። አይገናኝም በስራ ጭራሽ
እንግዲህ የቅዱስ ዑራኤል ወይም ደግሞ ካዛንቺስ 22 አደባባይ ነው። ወደ ካዛንቺስ የምታዩት እንግዲህ በባሱ አቅጣጫ ወደ 4 ኪሎ ካዛንቺስ የሚወስድ መንገድ ነው። በዚህ ደግሞ ወደ ሜክሲኮ የሚወስድ መንገድ ታገኛላችሁ። በመጣንበት በዚህ በስተግራ በኩል ደግሞ የቦሌ አቅጣጫ አለ። በዚህ በስተቀኝ ደግሞ ሌላኛው የመገናኛ መንገድ ነው ማለት ነው። ስለዚህ እዚህ ጋር ዑራኤል አደባባይ ተብሎ ይጠራል በስም ማለት ነው። ዑራኤል አደባባይ ላይ ተገኝተን ነው የቀረጽን ያለ ነው። በጣም ነው የሚያምረው፣ ጸጥ ያለ ደስ የሚል እንደምታዩት የሚያምር ቦታ ነው። በዚሁ አጋጣሚ ላሳስባችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እናመሰግናለን። ይህ መገናኛ አቅጣጫ ያልኳችሁ ነው። በጣም ያምራል። ካዛንቺስ እንግዲህ የሚወስደው መንገድ ይህ ሁሉ መታየት በጣም የሰፈር የነበረ ቤት ነው። እንግዲህ እውነት ቤት የነበረ ነው፣ ሰፈር የነበረ በጣም የሚያምር ማህበረሰብ የነበረበት ነው። ካዛንቺስ ዑራኤል አካባቢ ማለት ነው። እንደምትመለከት ከዚህ የተነሳው ማህበረሰብ ማለት ነው አሁን ወደ ተለያዩ ክፍለ ከተማዎች ሄዶ አሁን እዚህ አካባቢ ላይ በአዲስ እይታ በአዲስ ቪው ተፈጥሮ ኮሪደሩ እየተሰራ ያለ በጣም በሚያምር ቪው ማለት ነው የምታዩት ነው። እንግዲህ ያድርግልን ብልናል እኛ። በጣም አምሯል። እንደምታዩት ዙሪያው የምታዩት በአረንጓዴ እንዲሁም በግንባታ እያማረ እየተዋበ ያለ አካባቢ ነው። በእውነቱ ደስ የሚል ነው። እንደወደዳችሁ ተስፋ አድርጋለሁ ተመልካቾቻችን። ደግሜ ላሳስባችሁ ስለዚህ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ እያልኩ ቀጣይም እንደዚሁ ቀሪውን እያሳዩችሁ እንቀጥላለን ማለት ነው። መልካም ቆይታ። ምርጫቸውን ትራቨል ታወቅ አድርጉ። አመሰግናለሁ። እንዴት እንደሚያምር እንዴት እንደተሰራ እዩት። በጣም ማማ ላይ የተሰራው መዝናኛ በጣም የሚያምር የህፃናት መዝናኛ ያለው ገና ያላለቀ ቢሆንም እዚህ ጋር እንደምታዩት ነው የስፖርት ፓርክ ሁሉም የስፖርት አይነቶች ያካተተ ኢትዮጵያ ነው ያለች ነው ብሎ የሚል ጽሑፍ ያለበት የሚያምር መስማ በጣም ነው የሚያምር። እውነት ለመናገር ይህ ፓርክማ በቃ የሌለ ነው። አስጎበኛችኋለሁ ደግሞ በእርግጠኝነት ሙሉ የሆነ ጊዜ እንደዚህ ነው ማስጎበኛችሁ። የምር በጣም ነው የሚያምረው። እዚህ ታሪካዊ ሴቶችን የያዘ ነው የሚመስለው እውነት ለመናገር። ሯጮች ያሉበት፣ ፈረሶች ያሉበት ምናምን ፓርክ ነው። በጣም ደስ የሚል ቃጥርት ያለ ምሽት ስለሆነ ትንሽ በዚያ በጋራ መኖሪያ ቤት የነበረ ፎርስ ነው። እንደዚህ የሚያምር ቪው መሰራት ያምራል ለመናገር። ያው እዚህ ለመግባት 300 ብር ይጠይቃል። እንዳያችሁት ነው። በጣም የሚያምሩ ቦታ ነው። እዚህን 300 ብር ተከፍሎ የምታዩበትን እያሾፍናችሁ ያለው። በቀጣይ እንግዲህ
ይህን አካባቢ የምናውቀው ድሮ ማለት የሴራሚክ ምናምን መሸጫ ምናምን እንደነበረ ምናምን የምታውቁት ነው። በእውነቱ በጣም በትናንሽ ሱቆች ዙሪያ የተከበበ ነበረና ያ ሁሉ ተከልቶ ነው በአዲስ ኮሪደር እንደዚህ በሚያምር ሁኔታ እየተገነባ ያለው። በጣም ነው የሚያምር እውነት ለመናገር ሲሪየስ። ይህ ደግሞ እንግዲህ በዚህ እኩል የህፃናት መጫወቻ ምናምን ያለው አዲስ ስፖርት ፓርክ ቅድም እንግዲህ ያዝነው ቪዲዮ የሚያሳየናቸው ሁለተኛ መግቢያ ነው ማለት ነው። የህፃናት መጫወቻ ምናምን አለው እዚህ ጋር እንደምትንቱት። ይህ ሁሉ የምታዩት እንግዲህ በከፈረሰው ካዛንቺስ ማለት ነው ያለ ነው። እንግዲህ ካዛንቺስ ብትፈርስም ወደ ውበቷ መልሰዋታል ማለት ወደሚጠበቅባት ደሌና እንደሚመልሷት እርግጠኛ ነው። ያን ነው ያሳየን ያለው። አሁን እንግዲህ ሰዓት ይዘምራሉ። ይገርም ነው እውነት። ዛሬ ጥሩ ጊዜ እያሳለፍን እንደሆነ ተስፋ አደርጋለሁ። የእውነት ለመናገር እኔ በጣም ደስ ያለኝ እውነት፣ በተለይ የስፖርት ማዕከሉን በማየታችን ሲሪየስ። ከካዛንቺስ ወደ 4 ኪሎ የሚወስደው መንገድ ላይ ደርሰናል ተመልካቾቻችን። ታዩት ካዛንቺስ ኮፊ ይላል። ማደያ የነበረው ነው ድሮ። እዚህ ጋር የምታዩት ይህ ማደያ የነበረ ነው። የታክሲዎቹ የሚመጡበት ድሮ ካዛንቺስ ማደያ የነበረ ማለት ነው። ግን አሁን ካዛንቺስ ኮፊ ተብሎ ማደያው ተነስቶ እዚህ ተሰርቷል ማለት ነው። ታዩት ብቻ ያምራል። ናይስ ቪው ነው ያለው። ደስ የሚል ቪው አለው ይመስገን። እዚህ ጋር ትዝ ይላችኋል አይደል? ወደ 4 ኪሎ ታክሲ ለመሳፈር ያው ታውቁታላችሁ፣ ካዛንቺስ ስለምታውቁት እዚህ ጋር ታክሲ ተሰልፈን እንይዝበት የነበረ ነው። ወደ 4 ኪሎ ሽሮ ሜዳ ምናምን እዚህ ጋር ትዝ አይላችሁም? ትዝታችሁን ቀሰቀስኩ መቼም ብዬ አስባለሁ። አዎ የአዲሱ ህንጻ እየተሰራ ያለ ህንጻ ነው። እነሱ ወደ ምግባር ይዟል። እኛ ግን እዚች ጋር እንደምታዩት ኦልሞስት እዚህ ጋር ይሄ ፓርክ ማለት ነው። የሚያምር የህፃናት መጫወቻ ፓርክ የተሰራበት ፊት ለፊቱ እዚህ ጋር የነበረው ይሄ ወደዚህ መኖሪያ ቤት የነበረ ነው። ይሄ የነበረ መዝናኛው የነበረ ማለት የህዝብ መኖሪያ የነበረ ነው። ግን ፈርሱ የሚያምር ፓርክ እንደዚህ ተሰርቶበታል። ከዛ እዚህ ጋር ደግሞ ታክሲ እያዝ የነበረበት ነው። ወደ 4 ኪሎ ወደ ሽሮ ሜዳ ምናምን እዚህ ጋር ነበረ የምንይዘው ታክሲ። እንግዲህ እንደምታዩት ነው የሚያምር ፕላዛ ተሰርቶበታል ምናምን አያችሁት። እዛ ማዶ ያለውን ዝና ፕላዛ ይላል ፕሮኮም ነው። ይህን እዩት፣ የሚያምር እንትን ነው የተሰራ ለመናገር ህጻናት መጫወቻ ሊሆን ዝናንበት ነው የሚታያቸው። እስካሁን ድረስ የጀመረ ቢሆንም አሪፍ የሆነ መዋኛ ነገር ያለው ይመስላል። አያችሁት እንዴት እንደሆነ። ዋው 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 ኢዝ ግሬት። ይህ አዲስ አኳሪየም የሚባል ነው። ይህ እዚህ ጋር እንግዲህ ፊት ለፊት የምትመለከቱት እዚህ ጋር እንግዲህ ታክሲ ይዘ የነበረበት ነው። ከካዛንቺስ ወደ 4 ኪሎ ወደ ሽሮ ሜዳ ለመሄድ የምንይዝበት ታክሲ ሰልፍ የምንይዝበት ከሽሮ ሜዳ መጥተን የምንወርድበት ነበር እና እዚህ ጋር የምታዩት ፊት ለፊት ቡና ቤት የተከፈተው እዚህ ጋር ማለት ነው። የምንወርድ የነበረው ነው። የምታዩት ደስ የሚል ቪው የተፈጠረው እዚህ ጋር ያለው የምታዩት ማለት ነው። ይህ ሁሉ እንግዲህ አዲስ አበባ በጣም ከምትሉት በላይ ተቀይራለች። ከምታስቡት በላይ ነው ሆኖት የተቀየረች አዲስ አበባ። በተለይ ካዛንቺስ በፈረሰው ልክ በደንብ ልማት የተሰራበት እንደሆነ ተስፋ እናደርጋለን። እርግጠኛ ነኝ አንድ ቀን መታችሁ እናንተም ስታዩት ያኔ ታያታላችሁ፣ ታምትወዱታላችሁ ማለት ነው። የሚያምር ቪው ነው ያለው። አያችሁት? ኦልሞስት ይሄ ወደ ላይ የምታዩት ማለት ነው የ4 ኪሎ መንገድ ነው ወደ ላይ የምትመለከቱት። ይሄ ያው ቀጥታ ፊት ለፊት ጠማማ ህንጻ የሚባለው ታስታውሳላችሁ አይደል? መቼም ከካዛንቺስ ወደ ቤተ መንግስት አካባቢ ስንደርስ ጠማማ ፎቅ የሚባል አለ እና እዛ ጋር በዚህ በስተቀኝ በኩል እኔ ባለሁበት አቅጣጫ
የነበረ ፊት ለፊት ሌላ ብዙ ህንፃዎች ነበሩ። እነሱ ተነስተው አሳያችኋለሁ። ሌላ ፓርክ ተፈጥሮበታል ወይም ተሰርቶበታል ማለት ነው። የሚያምር ቪው አለው። እሱንም አስጎበኛችኋለሁ። እንግዲህ ዛሬ አጋጣሚውን ተጠቅመን ደስ የሚል ቪው ነው እያሳለፍን ያለው፣ ደስ የሚል ጊዜ እያሳለፍን ያለ ነው። እንግዲህ ይህን እድል ተጠቅሞ ሁላችንም ደስ በሚል ሁኔታ ነው የምንከታተለው ተመልካቾቼ። ታዲያ እናንተ የሚጠበቀው ምንድነው? ሰብስክራይብ ማድረግ ነው። ላይክ ሼር ማድረጋችሁን አትርሱ በድጋሚ ምክንያቱም ቻናሉ ገና አዲስ ስለሆነ ማለት ነው። በደንብ ያለ የተለማመደ ስለሆነ ቪውም ብዙም ስለሌለው በደንብ ቪው እንዲኖረውና ከዚህ በተሻለ ደግሞ እናንተ ስታበረታቱኝ በኮሜንት ስታበረታቱኝ ላይክ ሼር ሰብስክራይብ ስታደርጉልኝ የእናንተ አንድ ላይክ የእናንተ ኮሜንት ለእኔ ትልቅ ጉልበት ስለሚሆነኝ ማለት ነው። ነገ ደግሞ የተሻለ ቦታ ሄጄ የምትናፍቁትን የተለያዩ ቦታዎችን ከአዲስ አበባ ወጣ ብለን የምናሳያችሁ ይሆናል ማለት ነው። ስለዚህ ኮሜንታችሁ ለእኔ ትልቅ ነገር ነው፣ ገንቢ ነገር ነው። አትርሱ፣ ላይክ ማድረጋችሁን አትርሱ፣ ሰብስክራይብ ማድረጋችሁን አትርሱ ስላለኝ እንግዲህ ከቅዱስ ዑራኤል ጀምሮ እንዳያችሁት በጣም የሚያምር ቪው ያለው የሚያምር እይታ ነው ያለው። እውነቱ ደስ ይላል። ወይ እንዴት ነው አማራው! ድሮ የምታውቁት አዲስ አበባ አይደለም እውነት ለመናገር እዩት። አሁን ይህን ፋውንቴን እዩት። እዚህ ውስጥ የተፈጠረን ፋውንቴን ማለት ነው። ወይ ዙም አድርጌ ያሳያችኋለሁ ወደዛ ተጠግቼ። በጣም ነው የሚያምረው። በጣም በጣም ነው የሚያምረው። ለተለያየ ዝግጅት ነው፣ ሰርግ መሰለኝ አሁን እየተከናወነ ያለው። በጣም ነው የሚያምረው እውነት። ዋው! ያው እንግዲህ ከአጥር ውጭ ስለሆነ እኛ በደንብ ፋውንቴኑ አይታያችሁ ይሆናል በደንብ። የእውነት የማይታመን ቪው ነው በቃ ክሬት የተደረገው እዚህ ላይ ማለት ነው። በጣም የማይታመን ኢቨንት ነው እውነት ለመናገር በጣም የሚያምር ማለት ነው። እና ይህንን ቪው ደግሞ ማየታችሁ እርግጠኛ ነኝ ደስተኛ እንደሆናችሁ ተስፋ አደርጋለሁ። እንዴ በጣም ሰርፕራይዝ የሚያደርገው ደስ ነው የሚለው እግዚአብሔር በቃ ትዝታችሁን ቀስቅሰናል ብዬ አስባለሁ። አዲስ አበባ እውነት ነው እዚህ ቦታ ሊነበረ ብላችሁ ኮሜንት እንደምታደርጉልኝ እና የት ሀገር ሆናችሁ ደግሞ እንዳያችሁት ኮሜንት እንደምታደርጉልኝ ተስፋ እናደርጋለን። እውነት ለመናገር እንግዲህ እንቀጥላለን። እስቲ ደግሞ ቀጥቀን እንደዚህ እናያለን ማለት ነው። መልካም ቆይታ ይሁንላችሁ።